የምትከታተሉ ውድ ወገኖች ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ቄስ ሀብተወልድ አሸናፊ ይባላለሁ። ይህንን መጽሐፍ ለእናንተ ለማሳየትና አጠቃቀሙንም ለመግለጽ ስለምፈልግ ነው በዚህ ጊዜ ይህንን ቪዲዮ እየሰራን ያለነው። ይህ መጽሐፍ ርዕሱ ከላይ እንደምታዩት በላይ ያለውን ኢሹ የሚል መጽሐፍ ነው። ይህ መጽሐፍ በቆላሲስ መልእክት ማብራሪያ ላይ የተዘጋጀ ነው። ሐዋርያ ጳውሎስ ለቆላሲስ ሰዎች የጻፈውን መልእክት በማብራራት በትንንሽ ቡድኖችና በቤተሰብ ውስጥ መጽሐፍ ቅዱስን ለማጥናት በሚያግዝ መልኩ የተዘጋጀ መጽሐፍ ነው። መጽሐፉ እጅግ በጣም ጠቃሚ እንደሚሆን እኔ በበኩሌ በማመን ነው ያዘጋጀሁት። ምክንያቱም በትንንሽ ቡድኖችና በቤተሰብ ደረጃ መጽሐፍ ቅዱስን ገባ ብሎ ለማጥናት እጅግ ይረዳል። ስለዚህ መጽሐፉን በምንጠቀምበት ጊዜ እሱን ብቻ አናነብም። መጽሐፍ ቅዱስን መጀመሪያ አንብበን ከዚያ በኋላ በቤተሰብም ሆነ በቡድን አንድ ሰው እየመራ በዚህ መጽሐፍ በተቀመጠው ጠቋሚ አቅጣጫ መሰረት መጽሐፍ ቅዱስን በምናጠናበት ጊዜ በሕይወታችን በጣም ለሕይወታችን የሚጠቅም ነገር እናገኝበታለን ተብሎ ተስፋ ተደርጓል። የመጽሐፉ አጠቃቀም በሚመለከት አንዳንድ ነገሮችን ላሳያችሁ። ይህ መጽሐፍ የቆላሲስን መጽሐፍ በ52 ሳምንት በመከፋፈል በ52 ሳምንት ውስጥ መጽሐፉን እንድንጨርስ ታስቦ የተዘጋጀ ነው። በ52 ሳምንት የቆላሲስን መጽሐፍ ጨረስን ማለት የቆላሲስን መጽሐፍ ወይም የቆላሲስን መልእክት ብቻ አጠን ማለት ሳይሆን ተጓዳኝ ርዕሰ ጉዳዮችም ከሌሎች መጽሐፍ ቅዱስ ክፍሎች እየታከሉ የገቡ ስለሆነ መሰረታዊ የሆነውን የመጽሐፍ ቅዱስ ዕውቀት እያገኘን እንሄድበታለን። በ52 ሳምንት ውስጥ እንዴት እንደተከፋፈለ አንዳንድ ነገሮችን አጠር አድርጌ ልንገራችሁ። እዚህ መውጫ አለው። በመውጫው ላይ ሮማውያን ቁጥር በተጻፈው 8 ገጽ ላይ ማውጫ አለ። ማውጫው ላይ ሳምንት የሚል አለ። ይህ በአንደኛ ሳምንት በሁለተኛ ሳምንት ምን እንደምናጠና የሚያሳይ ነው። ከዛ በሳምንቱ የሚጠናው የመጽሐፍ ቅዱስ ክፍል ተሸንሽኗል፣ ተከፋፍሏል። መጨረሻ ላይ ደግሞ ያንን ክፍል የምናገኝበት ገጽም አለ ማለት ነው። ለምሳሌ ያህል ሳምንት የሚለው ላይ አንድ የሚል አለ። ያ ማለት መግቢያ ነው። በአንደኛ ሳምንት መግቢያ የሚል እናገኛለን። መግቢያ የሚል በምናነብበት ጊዜ አጠቃላይ የመጽሐፉን መግቢያ ሐሳብ ለምን እንደተጻፈ፣ በምን መነሻ ምክንያት እንደተጻፈ፣ ጠቀሜታው ምን እንደሆነ እናገኝበታለን። ስለዚህ ጥናትን ስትጀምሩ ይህንን ክፍል አትዝለሉ። ቀስ ብላችሁ ገጽ መግቢያ የሚል አንድ ላይ የሚገኝ ስለሆነ አንድ ላይ ያለውን ረጋ ብላችሁ አጥንታችሁ ዓላማውን ከተረዳችሁ በኋላ ወደ ሌላው መግባት በጣም ጠቃሚ ስለሚሆን እሱን እንዳትረሱ አደራ ለማለት እፈልጋለሁ። በሁለተኛው ሳምንት ደግሞ የሐዋርያው የጳውሎስ መልእክት ወደ ቆላሲስ ሰዎች መግቢያ የሚል አለ። ያ የቆላሲስ ሰዎች መግቢያ ምን እንደሆነ የሚጠቁም ነው። ሐዋርያ ጳውሎስ እና የቆላሲስ ምዕመናን ምን አይነት ግንኙነት ነበራቸው? መቼ ነው የተገናኙት ወይ የተዋወቁት? በምን አይነት ሁኔታ ነው? መቼ ነው የጻፈላቸው? የት ሆኖ ጻፈላቸው? የሚለውን ነገር መሰረታዊውን ነገር የምናገኝበት ስለሆነ እሱንም በጥንቃቄ እያያችሁ ትሄዳላችሁ ማለት ነው። በዛ አይነት ሁኔታ የሚቀጥል ስለሆነ አልፎ አንዳንድ ነገሮችን ደግሞ እንደ ምሳሌ ጠቆም ላድርግላችሁ። ዘልዬ ልለፍና ወደ 7ኛው ሳምንት ልለፍ። 7ኛው ሳምንት ላይ ከቆላሲስ ምዕራፍ 1 ቁጥር 9 እስከ 12 ታጠናላችሁ ማለት ነው። በዚህ ውስጥ እንደ ርዕስ የተቀመጠው ምንድነው? ሐዋርያው ጳውሎስ ለቆላሲስ ሰዎች የጻፈላቸው 6 መሰረታዊ የጸሎት ርዕሶች ይላል። ይህ 6 መሰረታዊ የጸሎት ርዕሶች የሚል ቃል በቃል መጽሐፍ ቅዱስ ውስጥ ተጽፎ አታገኙም። እኔ ነኝ 6ቱን ርዕሶች እዛ ውስጥ ገብቼ ለጥናት እንድመቸን ብዬ
እየሰበሰብኩ እያመቻቸው ያቀነባበርኩትና ስለዚህ እነኚህን 6 መሰረታዊ የጸሎት ርዕሶች ምን እንደሆኑ በገጽ 8 ላይ ባለው ጠቋሚ ጥያቄና ባለው መነሻ መሰረት ታጠኑና ቀጥሎ ለተወሰኑ ቀናት እነኚህን 6ቱን ርዕሶች አንድ በአንድ ታጠናላችሁ። ስታጠኑ በጣም የሚገርሙ ነገሮችን ለህይወታችሁ በጣም የሚጠቅሙ ነገሮችን ታገኛላችሁ። ለምሳሌ 9ኛ ሳምንት ላይ አረፍ ብላችሁ ገጽ 9 ላይ ስታዩ የእግዚአብሔርን ፍቃድ ዕውቀት መረዳት በአእምሯቸው እንዲሞሉ የጸለየላቸው ጸሎት የሚል ርዕስ ታገኛላችሁ። እዚህ ሄዳችሁ ገባ ብላችሁ ስትጠኑ በመጽሐፉ ውስጥ የእግዚአብሔር ፍቃድ ምን እንደሆነ ምንድነው የእግዚአብሔር ፍቃድ? የእግዚአብሔር ፍቃድ ዕውቀት የሚባለው የእግዚአብሔር ፍቃድ ዕውቀት ለክርስቲያኖች በጣም አስፈላጊ ነው። ስለዚህ የእግዚአብሔር ፍቃድ ዕውቀት ምንድነው የሚለውን በሚገባ ትረዳላችሁ። ተጓዳኝ ጥቅሶች ከብሉይ ኪዳን ከአዲስ ኪዳን ስለ እግዚአብሔር ፍቃድ ዕውቀት የተጻፉት ስላሉ እነሱን በደንብ እያጠናችሁ እያወቃችሁ ትሄዳላችሁ። በጣም ያግዛቸዋል። በቀጣዩ በ10ኛው ሳምንት ላይ በበጎ ስራ ሁሉ ፍሬ እንዲያፈሩ የጸለየላቸው ጸሎት የሚል አለ። በጎ ስራ ምንድነው? በበጎ ስራ ፍሬ ማፍራት ምንድነው የሚለውን ነገር በሚገባ ትረዳላችሁና ለተከታታይ አንዳንድ ቦታ ላይ ለተከታታይ ለ5 ሳምንት ለ6 ሳምንት የሚጠኑ በጣም ቁልፍ የሆኑ አስፈላጊ የሆኑ መሰረታዊ የክርስትና ጉዳዮች የሆኑ ነገሮች በዚህ መጽሐፍ ተዘርዝረዋል። ዘልያልፈ ወደ 33ኛ ሳምንት ነው ሰዳችሁ። 33ኛ ሳምንት ላይ ቆላሲስ 3 ከ5 እስከ 11 ላይ በተገለጸው መሰረት ያለውን ስታነቡ ለማጥናት እንዲመች እኔ እንዲህ ብዬ ርዕስ ሰጥቻለሁ። ሞት የተፈረደባቸው 6 ነገሮች፣ መወገድ የሚገባቸው 6 ነገሮች፣ የተገፈፈው አሮጌው ልብስና ክርስቲያን ሊለብሰው የሚገባው አዲሱ ልብስ ምንድነው? እነኚህን ነገሮች በቀጣይ ልናጠና ነው ማለት ነው። ሞት የተፈረደባቸው 6 ነገሮች ምንድናቸው? መወገድ የሚገባቸው 6 ነገሮች ምንድናቸው? የተገፈፈው አዲሱ ልብስ ምንድነው? እነኚህን ነገሮች መረዳት ለክርስቲያኖች በጣም ጠቃሚ ነገሮች ናቸው። ክርስቲያን ደግሞ ሊለብሰው የሚገባው አዲሱ ልብስ ምንድነው የሚል ነገር እንደ መግቢያ ይዘረዘርና ከዛ ደግሞ በ34ኛው ሳምንት የ33ኛው ሳምንት ማብራሪያ ይሰጣል። ቀጥሎ በ35ኛው ሳምንት ላይ የእግዚአብሔር ምርጥ ሰዎችና ምርጦቹ የሚለብሷቸው 9 ልብሶች የሚል አለ። የእግዚአብሔር ምርጥ ሰዎች እነማን ናቸው? እነኚህ ምርጦች የሚለብሷቸው 9 ልብሶች ስንል በልብስ አስመስለው ሐዋርያ ጳውሎስ ልበሱ 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 እያለ የመከራቸው ምክሮች ያሉና እነኚህ ክርስቲያኖች ሁሉ ሊለብሷቸው የሚገቡ ልብሶች ናቸውና እነኚህ ልብሶች እኔና እናንተ መልበስ የሚገባን ምን አይነት ልብሶች ናቸው የሚለውን ነገር በሚገባ በቤተሰብ በቡድን እንድንረዳ የሚጠቅመን ነው። ሌሎች ጉዳዮችም ስለ ቤተሰብ ኑሮ፣ ስለ አምልኮ ህይወት፣ ስለተለያዩ ነገሮች በዚህ መጽሐፍ ውስጥ እናገኛለን። በጣም ትንሽ የሚመስል 4 ምዕራፍ ያለው መልእክት አስተውሎ ረጋ ብሎ ላጠና ክርስቲያን ይህ የቆላሲስ መልእክት በጣም አስፈላጊ የሆኑ መሰረታዊ የሆኑ የኑሮ ጉዳዮችን፣ የግል፣ የማህበራዊ፣ የቤተሰብ ጉዳዮችን የሚይዙ ናቸው። ለምሳሌ 37ኛ ሳምንት ላይ የእግዚአብሔር ምርጦች የአምልኮ ህይወት እና የአገልግሎት ህይወት ምን እንደሚመስል ያሳያል። ሐዋርያ ጳውሎስ ሰብሰብ አድርጎ የጻፈውን እኛ ግን እያጠናን እየፈታን እያብራራን እንድናጠና በማሰብ በዚህ አይነት ሁኔታ እግዚአብሔር ረድቶኝ አዘጋጅቼ ለእናንተ ለማቅረብ ሞክሬያለሁ። 39ኛው ሳምንት ላይ ስትሄዱ የቤተሰብ ኑሮ አለ። የክርስቲያን ቤተሰብ እንዴት ነው የሚኖረው የሚለውን በቤተሰብ ውስጥ እነማን እንዳሉ፣ ቤተሰብ እንዴት ነው ለእግዚአብሔር ክብር የሚኖረው የሚል ነገር አለ። ስለዚህም ነው በቤተሰብ እንዲጠና ያሰብኩትም አንዱ ለቤተሰብ ትኩረት ከሰጡ መጻሕፍትና መልእክቶች መካከል አንዱ ይህ የቆላሲስ መልእክት ሐዋርያ ጳውሎስ ለቆላሲስ የጻፈው መልእክት ለቤተሰብ በቤት ውስጥ ለሚኖሩ አባላት ትኩረት የተሰጠበት መልእክት ነው።
ስለዚህም ነው እኔ የኔን ቤተሰብ እዚህ በመጽሐፉ ሽፋን ላይ ያደረኩትም አንዱ ቤተሰብ እንደ ክርስቲያን ማህበረሰብ እንደ ቤት ውስጥ ትንሽ ቤተክርስቲያን ሆኖ በህብረት ሲኖር እንደ እግዚአብሔር ቃል ሲኖርና ሲያድግ ለብዙዎች በረከት ይሆናል። ወንጌልን በዛ ሁኔታ እየተስፋፋ ይሄዳልና ይህንን እንድታስቡም ለማድረግም ነው ቤተሰብን እዚህ ለማሳየት የሞከርኩት። 43ኛ ምዕራፍ ላይ ወይም ሳምንት ላይ ሲወስዳችሁ ክርስቲያኖች ባላመኑት መካከል ሊኖሩ የሚገባው ኑሮ፣ ይሄ አሁን ለዘመናችን እጅግ በጣም አስፈላጊ ጉዳይ ነው። ባላመኑት መካከል ነው የምንኖረው፣ ባለም መካከል ነው የምንኖረው። እንዴት ሆነን ነው ባላመኑት መካከል መኖር የምንችለው የሚለውን ነገር መረዳት ለኛ እጅግ በጣም ጠቃሚ ነው። ለዚህ ዘመንም ሐዋርያ ጳውሎስ በዛ ዘመን ለነበሩት ለቆላስይስ ሰዎች እንዴት ነው እኛ ክርስቲያኖች መኖር የሚገባን በእነኚህ ባላመኑት መካከል አብረን ስንኖር የሚለውን ነገር አሳይቷቸዋልና ይህንን ስናጠና በቡድን በቤተሰብ እነኚህንም መሰረታዊ ነገሮች እንረዳለን። ቀጥሎ ያሉ የማጠቃለያ ሐሳቦች ውስጥም ብዙ ነገሮች ብዙ ለክርስቲያኖች እርስ በርስ ለሚኖረን ግንኙነት ከእግዚአብሔር ጋር ለሚኖረን ግንኙነት ለምንይዘው መንፈሳዊ አቋም የሚጠቅሙ ብዙ ነገሮች አሉ። እነኚህንም ረጋ ብላችሁ ስታጠኑ ብዙ በረከትን እንደምታገኙ ተስፋ አደርጋለሁ። መጨረሻ ስዕሎችም አሉ፣ ውስጥ የሰንጠረዥ ማውጫ አለ። ለምሳሌ ገጽ 45 ላይ ምርጦቹ የሚለብሷቸው 9 ልብሶች ትርጉም ምንድነው የሚለው የእያንዳንዱ ልብስ ትርጉም ምንድነው የሚለው በሰንጠረዥ ውስጥ ተቀምጧል። እሱንም ቀስ ብሎ ማየት እያብላሉ እየጸለዩ ማየት በጣም ይጠቅማል። የምስል ማውጫዎች አሉ። ሞት የተፈረደባቸው 5 ነገሮች በምስል ለማሳየት ተሞክረዋል። መወገድ የሚገባቸው 6 ነገሮች የሚል በገጽ 39 ላይ በምስል ለማሳየት ተሞክሯል። ምርጦቹ የሚለብሷቸው 9 ልብሶች የሚልም ገጽ 42 ላይ እንደዛው ተሞክሯል። ስለሆነም ይህንን መጽሐፍ ረጋ ብለን በዚህ በ2017 ዓመተ ምህረት በቡድን በቤተሰብ እንድናጠና የነም ቤተሰብ እያጠና ይሄዳል። የእናንተም ቤተሰብ በቡድንም እያጠናችሁ በትንንሽ ቡድኖች አብረን ብንጓዝ ቤተክርስቲያን በጣም ትጠቀማለች። የወንጌል ማህበረሰብ በጣም ይጠቀማል። አዳዲስ ምዕመናን በእኛ መካከል እንኳን ቢኖሩ ይህንን በምናጠናበት ጊዜ አብረው ከሚሰሙት ነገር የተነሳ በጣም ይበረታሉ፣ በጣም ይተከላሉ፣ ፍሬ እንዲያፈሩ ያግዟቸዋልና እንድትጠቀሙ አደራ ለማለት እፈልጋለሁ። ቀጥዬም በየሳምንቱ የሚቀርበውን እኔ ጠቋሚ አቅጣጫ በሚኖረኝ መሳሪያ በሚኖረኝ አቅም ለማቅረብ እሞክራለሁ። እናንተ ቶሎ ብላችሁ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙዎች እንድደርስ በማድረግ ከነጋር አብራችሁ እንድታገለግሉ በጌታ ፍቅር እጠይቃችኋለሁ። እግዚአብሔር መጪውን 2017 ዓመተ ምህረትን ከሁላችን ጋር ሆነው በድል እርሱን በመምሰል እርሱን በማክበር እንድንራመድ ከኛ ጋር ሆኖ ይርዳን ለማለት እፈልጋለሁ። አመሰግናለሁ። ጌታ ይባርካችሁ።